ጤና ይስጥልን የቻናላችን ተከታታዮች፣ አዳዲስና ትኩስ መረጃ እንዲደርሳችሁ ቻናላችንን ላይክና ሰብስክራይብ ማድረግ እንዳትረሱ። የዕለቱን መረጃ አጋራችኋለሁ። ጋዜጠኛ ስዩም ተሾመ በፍርድ ቤት መከሰሱ ተሰምቷል። ዮሐንስ ቦያሌውና ክርስቲያን ታደለን በተመለከተ አቶ ስዩም ተሾመ ባደረጉት ንግግር ተከሰው ለችሎት እንዲያቀርባቸው በፍርድ ቤት የታዘዘው ፌዴራል ፖሊስም አድራሻው ስላልተገለጸልኝ ላቀርበው አልቻልኩም የሚል ምላሽ መስጠቱን ጠበቃ ሰለሞን ገዛኸኝ ለአዲስ ስታንዳርድ ገልጿል። አቶ ስዩም መጋቢት 11 ቀን 2017 ዓ.ም ባስተላለፈው ፕሮግራሙ አቶ ዮሐንስና ክርስቲያን ታጥቀው መንግስትን እንገለብጣለን ብለዋል፣ የአማራን ወጣት አስፈጅተዋል፣ ድሽቃ መሳሪያ መግዣ ጠይቋል የሚል ንግግር በማድረጋቸው በፍርድ ቤት ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈር መክሰሱን ጠበቃ ገዛኸኝ አረጋግጠዋል። በችሎቱ ላይ የቀረቡት አቶ ዮሐንስ ቦያሌውም ከአሁን ቀድሞም በስም ማጥፋት ወንጀል ፍርድ ቤት ከስሸው ተቀጧል፣ ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሂዶ እያየ ሰላምታ እየሰጠው ነው የሚመለሰው ብለዋል ሲሉ ጠበቃቸው ገዛኸኝ ተናግረዋል። አቶ ክርስቲያን ታደለ በበኩላቸው እኔን አጅባችሁ ሰዱኝና ቤቱን ላሳያችሁ፣ እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው ሲሉ ለፍርድ ቤቱ አስረድተዋል። በሌላ ዜና አሜሪካ በአዲሱ የርዕሰ መስተዳድር ሹመት ደስተኛ መሆኗን ገልጻለች። በኢትዮጵያ የአሜሪካ አምባሳደር ኤርቫን ማሴንጋ ሌተና ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መመረጣቸው የፕሪቶሪያ ስምምነት ዳግም እንደሚያረጋግጥና ለትግራይና ኢትዮጵያ ፍላጎቶች ምላሽ ለመስጠት ያለውን ቁርጠኝነት እንደሚያሳይ ገለጹ። አምባሳደሩ በሰጡት መግለጫ የሰላም ስምምነቱ በታደሰ መሾም ዳግም መረጋገጡንና ተፈናቃዮች ወደ ቀያቸው ለመመለስ የቀድሞ ታጣቂዎችን ትጥቅ ለማስፈታትና የሕግ የበላይነት ለማስከበር የገቡትን ቃል አድንቀዋል። ሌተናል ጀነራል ታደሰ ትናንት መጋቢት 30 ቀን 2017 ዓ.ም በይፋ የቀድሞውን የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን በመተካት ርክክብ አድርገዋል። ይህ የአመራር ለውጥ ህወሓት ውስጥ ለወራት የቆየውን የውስጥ ክፍፍል ተከትሎ እየተከናወነ መሆኑንም የተገለጸው። ጠቅላይ ሚኒስትር አብይ አህመድ የስልጣን ርክክቡን አስመልክቶ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል ማለታቸውም ነው የተዘገበው። በርክክቡ ወቅት ሌተናል ጀነራል ታደሰ የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ በሚል የተሰየመ የአንድ ገጽ ሰነድ ላይ መፈረማቸውም ነው የታወቀው። ሰነዱ ጊዜያዊ አስተዳደሩ የሚያከናውናቸው 8 ዋና ዋና ኃላፊነቶችን ያካተተ ሲሆን ሌተናል ጀነራል ታደሰ እነዚህን ተግባራት በታማኝነትና በቁርጠኝነት ለመፈጸም ፊርማቸውን በማኖር አረጋግጠዋል ነው የተባለው። ወደ ውጭ መረጃ ስናልፍ ትራምፕ አክብሮት ይጎርላታል ባሏት ቻይና ላይ የተጣለውን ቀረጥ ወደ 25 በመቶ አሳድገዋል። ቻይና በበኩሏ ይህንን አይነቱን አጉራ ዘለል ተግባራት እንደምትቃወም አስታውቃለች። ፕሬዚዳንት ትራምፕ ከቻይና ጋር የገቡት የንግድ ጦርነት ግን እየተባባሰ መምጣቱም ነው የተነገረው። በሌላ በኩል ትራምፕ በሀገራት ላይ የጣሉትን ከፍተኛ ታሪፍ ተፈጻሚነት ለ90 ቀናት ማዘግየታቸውም ነው የተነገረው። 60 ገደማ በሆኑ የአሜሪካ አጋር ሀገራት ላይ የተጣለው ቀረጥ ተፈጻሚ መሆን በጀመረ በሰዓታት ውስጥ ትራምፕ አስገራሚ በሆነ የፖሊሲ ለውጥ የከፍተኛ ታሪፍ ተፈጻሚነትን ማዘግየታቸው ነው የተሰማው። በዚህ መሰረት ከሀገሪቱ ጋር የሚደረገውን ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነውን 10 በመቶ ቀረጥ እንዲሆን ተደርጓል። ትራምፕ ይህንን ውሳኔ ባስተላለፉ በተመሳሳይ ጊዜ ደግሞ አክብሮት ይጎርላታል ባሏት ቻይና ላይ የተጣለውን ቀረጥም ወደ 125 በመቶ ማሳደጋቸውም ነው የተሰማው። ፕሬዚዳንቱ በቻይና ላይ ይህንን ውሳኔ ያሳለፉት ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ቀረጥ እንደምትጥል ማሳወቋን ተከትሎ ነው። ከሰዓታት በኋላ አዲሱ ለውጥ ይፋ ሲደረግ ግን በገበያው ላይ አዎንታዊ ለውጥ ማምጣቱን የተዘገበው። ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት አሜሪካ ለጣለችው ቀረጥ አጸፋዊ ምላሽ ባልሰጡ ሀገራት ላይ ተፈጻሚነቱ ለ90 ቀናት እንዲዘገይ ማዘዛቸውን አስታውቀዋል። በቻይና ላይ የተጣለው ተጨማሪ ቀረጥ ግን ወዲያውኑ ተፈጻሚ መሆን እንደሚጀምርም ነው የገለጹት። ትራምፕ ቻይና ይህንን ያጸፋ ምላሿን የማትቀለብስ ከሆነ ተጨማሪ 50 በመቶ ቀረጥ በመጣል አጠቃላይ የታክስ መጠኑን 104 በመቶ እንደሚያደርሱት ማክሰኞ ዕለት ዝተው እንደነበር አይዘነጋም።
ከውሳኔዋ ያላፈገፈገችው ቻይና ግን አሜሪካ የቀረጥ ወይም የንግድ ጦርነት መቆስቆስ ከቀጠለች እስከ መጨረሻው እንደምትዋጋም ተናግራለች። ትራምፕ በቻይና 104 በመቶ ቀረጥ ከጣሉ ከሰዓታት በኋላ ቤጂንግ ከአሜሪካ በሚገቡ ምርቶች ላይ የተጣለውን ቀረጥ ከ34 በመቶ ወደ 84 በመቶ ከፍ እንደምታደርግ ማስታወቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊንጂያን አሜሪካ ተንኳሽ በሆነ ሁኔታ ቻይና ላይ ቀረጥ መጣል ቀጥላለች ሲሉ ነው የተናገሩት። ቻይና ይህንን አይነቱን አጉራ ዘለል ተግባራት እንደምትቃወም የተናገሩት ቃል አቀባዩ አሜሪካ ጉዳዩን በድርድር የመፍታት ተስፋ ካላት የእኩልነት የመከባበርና የመደጋገፍ አመለካከት ልታሳይ እንደሚገባም ተናግረዋል። ቻናላችንን ላይክ እና ሰብስክራይብ ማድረግ እንዳትረሱ። መልካም ቀን።